ዛሬ ስለ ቢር ማርኬት እና ስለ ቡል ማርኬት እናያለን። እንግዲህ ለስኬታማነታችን ወሳኝ የሚባለው ትሬዲንግ ቻርቱን መልመድ ነው። በትሬዲንግ ቻርት ውስጥ ሁለት ባትልስ አሉ። ይሄ ምንድነው? የገዢዎችና ሻጮች ፍትጊያ ወይም ግጥሚያ ማለት እንችላለን። እና ዊኒንግ ደግሞ ወይም አሸናፊነት ደግሞ የሁለቱን ሳይዶች ወርቃማ የሚባለው ቤስት የሚባለው ውጤት ማሸነፍ ነው። እንግዲህ አሸናፊ ሆናችሁ ለመውጣት ደግሞ እነዚህን ቀለል ያሉ ኮንሴፕቶች በትክክለኛ ስነ ስርዓት መማር ይፈልጋል። እና አሁን ዛሬ የምናየው እንግዲህ የሁለቱን የቢር እና የቡል ማርኬትን በደንብ ለማየት እንሞክራለን። ያው እንደምታዩት እንግዲህ የቢር ማርኬት የሴለር አሴት ነው። እንደገና ደግሞ የቢሪሽ አውትሎክ ማርኬት አለው እንደማለት ነው። ወደ ላይ ፕራይሱ እንቅስቃሴ በጣም ዝቅተኛ የሆነበት ወደ ታች ደግሞ በፍጥነት እየወረደ ያለ አመላካች ነገር ካለ ይሄ ቢር ማርኬት እንለዋለን ማለት ነው። ቡል ማርኬት መገለጫዎች የሆኑት የባየር አሴት የሆነ ማለት ነው። ባየሮች በዙ ወይም ኢንክሪዝ እያደረገ ነው ማርኬቱ። እንደገና ደግሞ ፕራይሱ እየጨመረ ከሄደ ማርኬቱ ምን እንለዋለን? ቡል ብለን እንገልጸዋለን ማለት ነው። ስለዚህ እነዚህን ተርሚኖሎጂዎች በደንብ ማወቅ ያስፈልጋል። መቼ ነው ቡል ማርኬት ብለን የምናየው? ቡል ስንል ምን ማለታችን ነው? ገበያው እየጨመረ የሚሄድበት ኦልሬዲ ፕራይሶቹ ኢንክሪዝ እያደረገበት ያለው የባየር አሴቱ ከፍተኛ የሆነበት እንደማለት ነው። ቢር በምንልበት ሰዓት በዚህ ተቃራኒ የሴለር አሴት ነው። ኦልሬዲ ማርኬቱ ላይ ያለው ነገር ወደ ፎል ወይም ዲክሪዝ እየቀነሰ የሚመጣበት ነው። ፕራይሱ እየቀነሰ ነው የሚለውን የሚያሳይልን የማርኬት ስም ቤሪሽ ማርኬት እንለዋለን ማለት ነው። ስለዚህ ይሄንን መረዳት ያስፈልጋል። አሁን ለቤሪሽ ማርኬት ኔጌቲቭ አውትሎክ ወይንም ደግሞ አሉታዊ የሆነ የገበያ አቅጣጫ እየተስተዋለ ነው የሚለውን መረዳት ይኖርባቸዋል። የፕራይሱ አሴት ደግሞ እየቀነሰ እየሄደ ነው የሚለውን ማየት ይኖርባቸዋል። ፊር እና አንሰርቲኒቲ የሆነ ፍርሃቻና አስተማማኝ አለመሆን እየተስተዋወለ ነው ማለት ነው። እየቀነሰ እየመጣ ነው ማለት ነው። እና የፕራይሱ ትሬንድ ደግሞ ምን ሆነ ማለት ወደ ታች ነው እየቀነሰ ነው የሚሄደው። ትሬንዱ በቀይ ይመለከትና ወደ ታች እየወረደ ነው። 20% እየቀነሰ ነው ብለን ማየት እንችላለን። ኦልሬዲ ከነበረው 20% ያክል ከሄደ ማርኬቱን ቢር ማርኬት ነው ብለን መግለጽ እንችላለን። በተቃራኒ ደግሞ ቡል ማርኬት የምንለው ፖዚቲቭ አውትሎክ በመናይበት ፖዚቲቭ የሆነ አዋንታዊ የሆነ የማርኬት ሁኔታዎችን በመናይበት ሰዓት ምን እንላለን? የቡል ማርኬት ማስተዋያ አንዱ ካራክተር ወይም መገለጫ ነው ማለት ነው። ስለዚህ የፕራይስ አሴቱ ራይዝ እያደረገ እየጨመረ እየሄደ ነው እና ተስፋና ደግሞ የሆነ መረጋጋት የገበያው መረጋጋት ይስተዋላል። ግራፉ ደግሞ አፕ ትሬንድ ወይም ወደ ላይ የሚሰመር ብዙ ጊዜ በአረንጓዴ ከለር የመሰመር እንትናለው በዛ መልክ የሚታይ ነው። ሰፕላይ እና ዲማንድ ባየር እና ሴለር ቡል ማርኬት እና ቤሪሽ ማርኬትን ደግሞ አያይዘን ለማየት እንሞክር። አሁን እንግዲህ ሶስት አይነት ትሬንዶችን ብዙ ጊዜ ልታዩ ትችላላችሁ። ፕራይስ ሙቭመንቱን ዲፔንድ አድርገው አፕ ትሬንድ ማርኬት የምንለው እንግዲህ ቡል ማርኬት ለማለት ነው። ዲማንዱ በጣም ከፍተኛ በሚሆንበት ሰዓት የሚፈጠር ነው። ሌላው ሁለተኛው ኮንሶሊዴሽን ነው። ኮንሶሊዴሽን እንግዲህ ሰፕላይ እና ዲማንዱ እኩል የሆነ ባየር እና ሴለሩ እኩል የሆነ ወይም ቡል ማርኬት እና ቤሪሽ ማርኬቱ ኦልሞስት እኩል ግራፍ ክሬት የሆነባቸው እንደማለት ነው። ስለዚህ ኮንሶሊዴሽን እንለዋለን አዚስ ታይም ማለት ነው። በዚህች ሁኔታ ላይ ኮንሶሊዴት አረገ ማርኬቱ እንላለን። በዚህኛው ከፍ ያለው ስለሚበዛ እና ሰፕላዩ በጣም የወረደ ስለሆነ ዲማንድ ኦልሬዲ ከፍ ብሏልና ቡል ማርኬት ተስተውሏል ማለት ነው። በዚህኛው ደግሞ ጥሩ ሰፕላይ ሆኗል። ያ ማለት ከዲማንድ ከፍተኛ ሆነ ሰፕላዩ ከፍተኛ ከሆነ ዲማንዱ ዝቅተኛ ከሆነ ወደ ታች ዳውን ትሬንድ የምናይበት ነው ማለት ነው። ስለዚህ ቡል ማርኬት ሃይ ዲማንድ ያሳያል።
ፕራይስ ኢንክሪዝ ይሆናል። የግራፉ ሁኔታ ወደ ታች ያለ ቀንስና ወደ ላይ ይሆናል እንደማለት ነው። ያ ማለት ደግሞ ከፍተኛ የሆነ የባየር ፍላጎት አለ ለማለት ነው። ቤሪሽ ማርኬት ደግሞ ሰፕላዩ በጣም ከፍተኛ ነው። ባየሮቹ ዝቅተኛ ሆነዋል። ሴለር ነው በአብዛኛው ያለው። ሶ ይሄንን የማርኬት ትሬንድ ደግሞ ቤሪሽ ማርኬት እንለዋለን ማለት ነው። ይሄ ነው እንግዲህ የአራቱ ግንኙነት ባየር፣ ቡል ማርኬት እና ሰፕላይ ዝቅተኛ የሆነበት ወይም ዲማንድ ከፍተኛ የሆነበት እንደማለት። ይሄ በልዩነታቸውን በዚህ መልክ ማየት ይቻላል። ሶ ሴለር እንግዲህ ሴለር አለ ማለት ቤሪሽ የሆነ ማርኬት የመፈጠሩ ጉዳይ በስፋት ልናየው እንችላለን፣ እናስተውለው እንችላለን ማለት ነው። ባየር ካለ ደግሞ ዲማንድ ከፍ አለ ማለት ነው። አጠቃላይ ኢኮኖሚካል ዳታው በዛ ማርኬት ውስጥ ሞር ከፍ የማለት ነገር ስለሚኖረው ቡል ማርኬት ይፈጠራል ማለት ነው። ለዛሬ ይሄንን ይመስላል። እነዚህን አራት ተርሞች ግን በትክክል ማየት በጣም ያስፈልጋል። ፎሬክስ ላይ ከገባችሁ የፎሬክስ የራሱ ቋንቋዎች አሉ ለእያንዳንዱ ነገር። የሱ መገለጫ የሆኑትንም ነገሮች በዛው ልክ መረዳት ማወቅ አስፈላጊ ስለሆነ